ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እኔ እግዚአብሔር ይመስገን። ወይኔ የኔ ሴትዮ የዛሬ ስጦታ ነው እንዳመጣችልኝ ወጣሁ። ምን ስጦታ እንዳመጣችልኝ እስቲ ገምቱ። ምንድን ነው ይሄ ስጦታ? እስቲ ገምቱ። ምንድን ነው? እስቲ ምንድን ነው? እስቲ እዩት። ይሄ ስጦታ ምንድን ነው? እስቲ እዩት። ወይኔ ጉዴ! እስቲ ምን ይሆን? አብረን ከፍተን እንየው። ኧረ ተው። እና ከሚገርማችሁ ነገር ስጦታ መጥቶልኝ አያውቅም እና ለመጀመሪያ ጊዜ ስጦታ መጣልኝ። ከዛ ይኸውላችሁ ለመጀመሪያ ጊዜ ስጦታ መጣችልኝ። እስቲ ይካበዳል እንዴ? ወይኔ እናንተ ሲካበድ ምን ይሆን? እስቲ ገምቱ። አብረን እንክፈታው። ይከፈት። ከምር እኔ አንድም ቀን ስጦታ አይቼ አላውቅም ማለት ነው። ለመጀመሪያ ጊዜ አመጣችልኝ። እኔ ምን አስባ እንዳውቅ እና እንግዲህ ታውቃላችሁ፣ አንዳንድ ጊዜ ማዳሞች ደስ ሲላቸው ሰው ለማጠግረር ሲመቻቸው፣ እኔ ደግሞ ዛሬ እረፍ አልኩኝ። እረፍት ነው ዛሬ፣ ምንም ነገር የለም፣ ስራ የለም ብዬ ቁጭ ብዬላችኋለሁ። ይኸውላችሁ አሁን ታዲያ ይሄን ስጦታ ተሰጥቶኝ መቀመጥ አለ? የለም መቀመጥ። ኧረ እንክፈተው እንዴ! እስቲ በጉጉት እንክፈተው። እስቲ ገምቱ። ምንድን ነው እሱ? ገምቱ። ከምር ምን ይሆን ግን? እንጃ ወርቅ ይሆን እንዴ? ከምር ገምቱ እና አብረን እንክፈተው ማለት ነው። ኧረ ወይኔ ደስ እንዳለኝ እዚህ ቤት ከመጣሁ 10 ዓመት አልፎኛል፣ ግን ስጦታ ተሰጥቶኝ አላውቅም። ስጦታ አይቼ አላውቅም ከምር። ኧረ እንክፈተው። እኔ እንጃ። እስቲ በገመድ ነው የታሰረው። ጉዴ! ተው። ኧረ እኔ ራሱ ጓጉቻለሁ። ምን ይሆን? ኧረ ጉዴ ነው። ምንድን ነው? እና እስቲ ደግሞ እኮ ምን እንዳለችኝ ታውቃላችሁ? የ3 ዓመት ጋራንት አለው እንዳይበላሽ አጥብቂና ያዥ አለች መሰለቻችሁ። የ3 ዓመት ጋራንት አለው። ለምን? አዎ የ2 ዓመት ጋራንት አለው እንዳይበላሽ አጥብቂና ያዥ ብላለች ማለት ነው። ይኸውላችሁ የ2 ዓመት ጋራንት አለው ማለት ነው። 2 years ጋራንታው 2 ዓመት ጋራንት ያለው እቃ ነው እና በደንብ ያዥ አጥብቂ፣ ኋላ ጊዜ እንዳይበላሽ። አንቺ ነሽ የምትጎጂው አላለች መሰላችሁ። እስቲ ቢላ ላንጣ እንዴ? ወይ እስቲ በምን ተክፈተው? እንደው የሚገርም ነገር ነው። እኔ ደግሞ ዛሬ አረፍኩኝ። ቆይ እስቲ ወይኔ ወርቅ ነው መሰል እና ከሚገርማችሁ ነገር እንዴ ሁላችን
ይኸውላችሁ ስጦታ እንዲህ ነው። ተበላሸ፣ ተገላገልኩኝ፣ በቃ አረፍኩኝ ስል አይ እስቲ አሁን ምን አለ ባትገዛው ምን ነበር? ወይኔ ወይኔ ወይኔ! ይኸውላችሁ ስጦታ ሲያምር ይድልሽ። ለካ እንደ ልትጠገረሪ ነው። እንደውኔ ደግሞ ደስ ብሎኝ እንጂ በዚህ ተጨምሮ እንጂ ብላ ስታመጣልኝ እኮ እኔ ደህና ነገር መስሎኝ ነበር። ለካ ይሄንን ነው እንዳውጣ። እኔ ደግሞ ትላንትና ተቃጠለ፣ ዛሬ ልብስም አልተኮስ ተገለገልኩኝ። ያውላችሁ አይ ማዳም ስራሽን ይስጥሽ። ለካ ልትገረሪ ነው። ስጦታ ይመጣልኝ። ይኸውላችሁ ይህንን ነው ስጦታ ይመጣልኝ። አይድልሽ አሁን ታደርጉታላችሁ። ይህን ይመስላል ስጦታ። እናንተም የተሰጣችሁትን ነገር አሳዩኝ ማለት ነው። የሰው ስጦታ አይታችሁ ዝም ማለት አይፈቀድም ማለት ነው። እንግዲህ ይኸውላችሁ ይህን ይመስላል የኔ ስጦታ ማለት ነው። አሁን ውዶችዬ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለምታበረታቱኝ ሁሉም ከልብንም አመሰግነው። የኔ ውዶች ክብር በሉልኝ የቤቴ ድምቀቶች እና ይኸውላችኋለሁ። ይኸው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ይህን ይመስላል ስጦታዬ። የዛሬው ስጦታ ይሄን ይመስላል ማለት ነው። እኔ ውዶች እንደው ከሚገርመው ነገር እንደ ከስጦታ እንደው እኔ 2 ዓመት ጋራንት አለው ተብሎ ይሄን ይሰጠኛል። አይዲያ አለቻሉ የሀገሬ ሰው እና እኔ ውዶች ስጦታ ይሄንን ይመስላል እና ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ከዛ በቃ ያው ስጦታው ይሄ ነው ማለት ነው። ያው ከልብ ነው የምወዳችሁ። ላይክ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ማለት ነው የኔ ውዶች እና ሰላም ሁኑ። ቻው። ማዳም ይሄን ግዢ በሏት፣ ይሄንን ግዢልን በሏት። ይሄ ቆንጆ ነው። ይሄንን ግዢልን በሏት ማለት ነው።